ቢነገረኝ ከፋራውስ ዚና ከባድ ወንጀል አላህ ተባረከ ወተዓላ ወላ ተቅረቡ ዚና ዚናን አትቅረቡ ብሎ አላህን ተባረከ ወተዓላ ከሚያስቆጡ ነገሮች አንዱ ያልተፈቀደለት ማህፀን ውስጥ የወንድ የዘር ፈሳሽ መፍሰስ ነው ብሏል። ያኒ ዚና ማለት ነው። በጥቅሉ ድርቅን ከሚያመጡ ሀገርን ለበላ ከሚዳርጉ ሰላም ከሚያስጠፉ ወንጀሎች አንዱ ዚና ነው። ዚና ሲበዛ ድርቅ ይመጣል፣ በረካ ይጠፋል፣ ሀገር ሰላም ያጣል። ውርደት ነው ዚና። ዚና ብድር ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚን ብሏል ኢማም ሻፊዒ። ክብራችሁን ጠብቁ፣ ጠብቅ ሆኖ ከሙስሊም ማይጠበቅን ነገር ራቁ። ዝሙት ብድር ነው። ከተበደርከው ብድሩ የሚመለሰው ከቤተሰብህ ነው። አትጠራጠር። እንደ ቀባበናስ ደቁ ባባ የሰዎችን ቤት ያንኳኳ የእሱም ቤት ይንኳኳ። የሰዎችን ክብር የነካ እሱም ክብር ይነካ። ዝሙት ላይ የሚወድቅ ሰው የትም ቢዞር የአንድን ወንድም ወይም እናቱ ወይም እህቱ ወይም ባለቤት ወይም ልጁ ላይ ነው ዝሙቱ ሊፈጸም የሚችል። ዞሮ ያንተ ልጅ ላይ፣ ያንተ እህት ላይ፣ ያንተ ባለቤት ላይ ይመጣል። ስለዚህ ኢማም ሻፊዒ እንዳሉት ተጀነብ ማ ላ የሊቁ ቢልሙስሊም፣ እንዲህ ብሎ ነው ሙስሊም አላህ የከለከለውን ያውም እንደ ዚና ያለ ጸያፍን ከባድን ወንጀል ብዙ አጥሮች ያሉትን አጥሩን ሰብሮ ዚና ላይ ይወድቃል። አላህ ዝሙት አትስሩ ሳይሆን ዝሙትን አትቅረቡ ነው ያለው። አትቅረቡ። አጅነቢ ወንድ አጅነቢ ሴትን አያናግር ያለ በቂ ምክንያት ያለ አደብ። ሴት ከወንድ ጋር አትቀራሩ፣ አይነካም፣ በዘመኑ አይደዋወሉ፣ አይዛዛፉ። መን ኸላ ረጁሉን ቢምርአቲን ኢላ ካነ ሸይጣኑ ታሊተሁማ። ወንድና ሴት ተገልለው ተነጥለው አይቀመጡም፣ ሶስተኛው ሸይጣን ቢሆን እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ክፍል ላይ ከአንድ ሴት ጋር አትቀመጥ። አንድ የታጠረ ስፍራ ላይ ከአንድ ሴት አትቀመጥ። አንድ መኪና ላይ፣ አንድ ባጃጅ ላይ ከአንድ ሴት አትሄድ። ሀያ ያለ ሴት አታደርገው ሲጀምር ወንድሟ ያልሆነ አጎቷ ያልሆነ ባሏ ያልሆነ ልጁ ያልሆነ ወንድ ጋር አንድ መኪና ዘግታ ከአንድ ወንድ ጋር አትጓዝ። ሀያዋ፣ አደቧ፣ ክብሯ፣ ተርቢያዋ ይከለክላታል። ላኪን ይሄ ሁሉ እየፈረሰ ነው በተለያዩ መልኩ ባለንበት ጊዜ። ይሄን ሂጃብ የሀያ ሂጃብ ለማስወለቅ ጥረት እየተደረገ እኔ በልጆቼ እተማመናለሁ ብለሃል፣ ነገ ሐራም ይዛለት ትመጣለች። ማንነቱ ምንነቱ ያልተጠናን ሰው ኒካህ ስርልኝ ካልሆነ ሞቼ ይገኛለሁ፣ ራሴን አጠፋለሁ፣ እምቢ ካልክ ሸሪዓ ፍርድ ቤት ሄጄ አስራለሁ ትላለች። ከእጅ ከወጣች በኋላ ምንም ማድረጋች ገና ከ7 ከ8 ዓመት ጀምረ በአኽላቅ ካልጎተጎትካል። ትልቁ ችግር ያለው ወላጆች ጋር፣ በሁለተኛ ደረጃ ወጣቱ ጋር ነው። ለእህትህ ማስወደውን ለሙስሊም እህትህ ለምን ታደርገዋለህ? የአንተ እህት ስርዓት ከጎደለው ወንድ ጋር ተቃቅፋ ተያይዛ ስትሄድ ብታያት ሰውነትህ በሙሉ እንደሚነዝልህ እሱን ካልገደልኩ እንደምትለው አንተም ይዛት የምትሄደዋ ሴት ወንድም አላት፣ አንተን በሱ ቦታ አድርገው። አባት አላት፣ ባል አላት። ኢላ ተጀነቡ ማ ላ የሊቁ ቢልሙስሊም፣ ነውር ነው፣ ውርደት ነው። ዝሙተኞች አኺራ ላይ ካላቸው ከባድ ቅጣት አንዱ ጀሀነም ሰዎች፣ እዚያ አካባቢ ያሉ ሰዎች የሚሸታቸው መጥፎ ሽታ አለ። ይሄ ምንድን ነው ሲባል ዱንያ ላይ ዝሙት ከሚሰሩ ሰዎች ብልት የሚወጣ ሽታ ነው ይባላል። እስራና ሚዕራጅ ላይ ነቢ ካዩዋቸው አስተማሪ እይታዎች አንዱ እዚህ ጋር ንጹህ ስጋ ተቀምጠው ንጹህን ስጋ ትተው የጠነባን ስጋ የሚበሉ ሰዎችን አላህ አሳየኝ ያሉ ነቢ ሰለላሁ ዐለይሂ ወሰለም ለጅብሪል ጠየቁት። ያ ጅብሪል ምንድን ነው እዚህ ጋር ንጹህ ትኩስ ስጋ ቁጭ ብሎ ሳለ የተነባውን የቆሸሸውን የሚበሉት ምንድን ነው ሲባሉ አላህ ተባረከ ወተዓላ ሐላሉን አስቀምጦላቸው ሳለ ሐላሉን ትተው ዚና የሚሰሩት ናቸው ማለት ነቢ ሰለላሁ ዐለይሂ ወሰለም መለሰ። ማን ነው የተነባን የበከተን የቆረጠ መብላት የሚፈልግ? አላህ ተባረከ ወተዓላ ዚናን ከልክሎ ማግባትን ፈቅዷል። ነቢ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ ብለዋል። ወላጆችን ደግሞ አኽላቁን ዲኑን የምትወዱት ከመጣ ዳሩ ብለዋል። ለዲኑ ለልጁ ዲን ለክብሩ የሚጨነቅ የመጣን አይመልስም የአኽላቅ ችግር ከሌለበት። ሰርቶ የማስተዳደር አቅም ካለ ዘሬ አይደለም፣ ጓደኛ አይደለም፣ የአካባቢ ሰው አይደለም፣ ይሄ የጃሂል መለኪያ ነው። ቃሉ ቢከብድም ሐቂቃዊ ነቢ ሰለላሁ ዐለይሂ ወሰለም ዲኑን አኽላቁን የምትወዱት ከመጣ ዳሩት ነው ያሉት። ትመልሱት አንገላቱት አላ ሙስሊሞች ኢማናቸው ዲናቸው አንድ ዘር አንድ ሀገር ያደርጋቸዋል። ለዘሬ ድራለሁ ነው ምትል፣ ለሀገሬ ሰው ድራለሁ ነው ምትል። ላኢላሀ ኢለላህ ያለ ከአንተ ጋር አብሮ እግር ለእግር ገጥሞ የሚሰግድ ሁሉ ወንድም ነው። የደጋግ ቀደምቶችን ታሪክ ስናነብ እኛ ምን ያክል እንደወረደን በግልጽ ማየት እንችላለን። መስጅድ ላይ አወል ሰፍ ሲሰግድ ያዩትን ወጣት ጥሩ ልጅ አለች ለዳርህ እያሉ ቤት ወስደው ልጃቸው ሳታውቅ እሱን ቤት አስቀምጠው ድንገት ስትገባ አንዴ እንዳያት አድርጎ ከአንተ ምንም አልፈለግም ሸሪዓው ላይ ብቻ መህር ስለተባለ 1 ድርሃም አምጣና ንካህ አስርልሃለሁ ብሎ የሚሰጡ ነው። ንጉሶች፣ የንጉስ ልጆች፣ ቃዲዎች ልጃቸውን ጠይቋቸው አልሰጥም ያሉ ለረጅም ዓመት አንገቱን ደፍቶ መስጅድ ላይ ሲማር ሲሰግድ ላዩት አንድ ድሃ ልጃቸውን ወስዶ ይሰጥቷል። ዑመር ኢብኑ አልኸጣብ ልጃቸው ሐፍሳ ባላቸው አቡ ኹለይስ ኢብኑ ሑዛፋ በሞተበት ጊዜ
ዑመር ታላቁ ዑመር ራሳቸውን ዝቅ አድርገው ዑስማን ሆይ ልጄን አግባ ሐፍሳን ባሏ ሞቷል ተቃል። ዑስማን ዝም ሲሏቸው አቡበክር ስዲቅ ጋር ሄደው አቡበክር ሆይ ልጄን ሐፍሳን አግባልኝ ብለው አቡበክር ስዲቅ ምንም መልስ ሳይሰጡ ጥለው ሄደዋል። ከጊዜ በኋላ ረሱሉ ዓለይሂ ሰላቱ ወሰላም ሐፍሳን ካገቡ በኋላ አቡበክር ስዲቅ ዑመር ጋር ሄደው ዑመር ሆይ ያኔ ትልቅ ጥያቄ ጠየቀህ ዝም ብዬ ሄጃለሁና ቅር እንዳይልህ ይቅርታ። ነቢ ሰለላሁ ዐለይሂ ወሰለም ስለ ሐፍሳ ሲያወሩ ሰምቼ ስለነበረ ሊያገቧት እንዳሰቡ አውቄ ስለነበረ አያላገባትም ነቢ ሊያገቧት ነው ብዬ ምስጢራቸውን ማውጣት ስላልፈለኩ ነው ዝም ያልኩ በማለት መልስ ሰጥተዋቸዋል። ኢዛ ረሱል ዓለይሂ ሰላቱ ወሰላም ያስተማሩን ረሕማ ልጅህ ላይ ልተገብር ይገባል። በሁሉ ነገር አቻ የሆነ ወጣት መጥቶ ስለ ተልካሻ ምክንያቶችን ለመመለስ ትዳር እንዲስተጓጎል ዚና እንዲስፋፋ የሚያደርጉት አንድም ወላጆች ናቸው። ወላጆቹ ያአላህ ለልጆቻችሁ ዘኑ፣ ለራሳችሁ ሳይሆን 50 ሺህ ካልሰጠን 30 ሺህ ካልሰጠን እጁ ላይ መኪና ካላየን እጁ ላይ ቤት ካርታ ካላየን ይሄ እኮ ልጅን መሸጥ ነው መዳር አለ። ሸሪዓው የሚለው ዳሩ እንጂ ፍቷል። ርዝቅ ያለው በአላህ እጅ። ሁሉ ነገሩን ተማምነህ የሰጠኸው ነገ የተማመንከበት ነገር ሁሉ ሊጠፋ ይችላል። ዱንያ ደመና ናት፣ ትሄዳለች፣ ንፋስ ነው። አኽላቅ ካለ ኢማን ካለ ሙሉ ጤና ካለ ርዝቁን አላህ ያመጣል። በል በማግባት ሀብትን ፈልጉም ተብሏል። ሲያገባ ርዝቁ ማረስን ወጣቱ ዜና ላይ መውደቁ ከባድ ወንጀል ነው፣ አሳፋሪ ነው። ከመስጂድ ወጥቶ ዜና ቤት መሄድ ጭራሽ ማይታዳም ነገር። ሌላ ወጣቱ አላህን ሊፈራ አይነ ሰብር ሊያደርግ